አቶ ታዬ ደንደዓ 7 ዓመት ተፈረደባቸው። ፍርድ ቤቱ ጠቅላይ ሚኒስትር አብይና ከንቲባ አዳነችን ጨምሮ ምስክሮች ሳይቀርቡ ውሳኔ መስጠቱን ጠበቃቸው ገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደዓ በ7 ዓመት ከ2 ወር ጽኑ እስራትና በ5000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለአዲስ ስታንዳርድ ገልጿል። አቶ ታዬ ጠበቃ አቶ አበራ ንጉሱ እንደተናገሩት ፍርድ ቤቱ ዛሬ ታህሳስ 5 ቀን 2025 ዓ.ም በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፍቃድ የሌለው የጦር መሳሪያ ይዞ መገኘት በሚል ክስ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲሉ ለአዲስ ስታንዳርድ ተናግሯል። ዛሬ የተሰጠው የቅጣት ውሳኔም የቅጣት ማቅለያ ምስክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጿል። የአቃቢ ሕጉ ቅጣቱ እንዲጨመር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓል ብሏል ጠበቃው። አቶ አበራ ውሳኔው ላይ ይግባኝ ለማለት ማቀዳቸውን ተናግሯል። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩ 5 የመከላከያ ምስክሮች ውስጥ የተሰሙት 2 ብቻ እንደሆኑ ጠቁሟል። ጠበቃው አክሎም ዋና ምስክሮቹ የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤና የከተማ ልማት መሰረት ልማት ሚኒስቴር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡ ገልጿል። እነዚህ ምስክሮችን አለመስማት ተከሳሹ ራሱን ሙሉ በሙሉ የመከላከያ ሕጋዊ መብቱን የነፈገው ነው ያሉት አቶ አበራም በይግባኝ ሂደቱ ቅጣቱን መቃወማቸውን እንደሚቀጥሉ አክለዋል። የቀድሞ ሚኒስቴር ዴኤታ እና የቀድሞ የኦሮሚያ ክልል ምክር ቤት አባል ታዬ ደንደዓ ላይ የአቃቢ ሕግ ህዳር 15 በዋለው ችሎት 3 አዲስ ክሶችን ማቅረቡ ይታወሳል። ጠበቃ አበራ ቀደም ሲል አቶ ታዬ ላይ 3ቱም ተጨማሪ ክሶች የቀረቡባቸው በቅርቡ ሆርን ኮንሰርቬሽን የተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች መሆኑን ለአዲስ ስታንዳርድ ገልጿል። የቀረቡ ክሶችም መንግስትን ለመጣል ከጠላት ጋር መተባበር፣ በመከላከያ ሰራዊት ላይ ሐሰተኛ አሳሾችን መረጃዎችን ማሰራጨትና የመንግስትን ስም ማጠልሸት የሚሉ ናቸው። አቶ ታዬ አዲሶቹን ክሶች ለመከታተል እና በዋናነት በዋስትና እንዲለቀቁ ለመጠየቅም ማክሰኞ ህዳር 23 ቀን ፍርድ ቤት ቀርበው ነበረ። አቶ አበራ ፍርድ ቤቱ አዲሶቹን ክሶች ለመቀበል ያቀረበው የአቃቢ ሕግ ጥያቄና መከላከያ በኩል በቀረበው የዋስትና ጥያቄ ላይ ብይን ለመስጠት ታህሳስ 8 ቀን 2018 ቀጠሮ መስጠቱን ገልጿል። የሰላም ሚኒስቴር ዴኤታ ሆነው ያገለገሉት አቶ ታዬ ደንደዓ ጠቅላይ ሚኒስትር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ.ም በቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ ወር 2016 ዓ.ም አቶ ታዬ ደንደዓ በማህበራዊ ሚዲያ ላይ ያሰፈሯቸውን ጽሁፎች በጸረ መንግስት ኃይሎች መደገፍ አይሆኑም በማለት ከመጀመሪያዎቹ 2 ክሶች ነፃ አድርጓቸው እንደነበር ይታወሳል። በሶስተኛው ክስ የጦር መሳሪያዎች ወንጀልን በተመለከተ የቀረበባቸው ክስን ተለቀው እንዲከላከሉ ብይን ተሰጥቶ የነበረ ቢሆንም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በታህሳስ ወር 2017 ዓ.ም ውሳኔውን በመሻር 3ቱም ክሶች በድጋሚ እንዲታይ ማዘዙ አይዘነጋም። የህዝብ ተወካዮች ምክር ቤት ለ7ኛው ሀገራዊ ምርጫ የእጩዎች የድጋፍ ፊርማ ግዴታ የሚያነሳውን ማሻሻያ አጸደቀ። ለ2 ዓለም አቀፍ የብድር ስምምነቶችም ጸድቀዋል። የኢትዮጵያ የህዝብ ተወካዮች ምክር ቤት ለ7ኛው ሀገራዊ ምርጫ የፖለቲካ ፓርቲዎች የእጩ ተወዳዳሪዎች የድጋፍ ፊርማ ማሰማት ግዴታን በአንድ ድምፅ የሚያሰርጽ ማሻሻያን አጽድቋል። ለ6ኛው የህዝብ ተወካዮች ምክር ቤት 3ኛ መደበኛ ስብሰባ ላይ በህዳር 25 ቀን 2018 ዓ.ም የአዋጅ ቁጥር የጸደቀው የአዋጅ ህግ ቀደም ሲል የጸደቀውን የአዋጅ ቁጥር አንቀጽ 32 እና አዲስ የጨመረውን ንዑስ አንቀጽ 8 ከስራ ውጭ ያደርጋል። ምክር ቤቱ አፈ ጉባኤ የድጋፍ ፊርማውን ግዴታ ከዚህ ቀደም ለ6ኛው ሀገራዊ ምርጫ በአዋጅ ቁጥር መሰረት የኮቪድ-19 ወረርሽኝ ገደቦች ምክንያት መነሳቱን አስታውሷል። ፓርቲዎች የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ጊዜው ውስን መሆኑንና ቀጣይነት ያለውን የምርጫ ዝግጅት ፊርማ አሰባሰቡን አዳጋች እንዳደረገው በተደጋጋሚ ቅሬታቸውን ሲገልጹ መቆየታቸውን አስረድተዋል። አፈጉባኤዋ አክለውም የድጋፍ ፊርማ ህጉን አሁን ማስፈጸም ፓርቲዎች በምርጫ ተወዳድረው የመሳተፍ ብቃታቸው ላይ አሉታዊ ተጽዕኖ ስለሚፈጥር ይህንን ማስቀረት የግድ አስፈላጊ ነው ብለዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም